በቲክቶክ ላይ የተሰማው መረጃ ከ800 ሺህ በላይ ተከታዮችን ማፍራት የቻለችው ቲክቶከር ራሷን ማጥፋቷ ተገልጿል። ከሁሉም በላይ በጣም የሚያሳዝነው ነገር ይህች ወጣት ራሷን ያጠፋችበት ምክንያት ተብሎ የተቀመጠው ነገር በጣም ነው የሚያሳዝነው። ይህንን ምክንያት ነው ብለን በማንሳት እንድንማርበት ዘንድ ጉዳዩን በዝርዝር እንመለከተዋለን። በአዲስ አበባ ዩኒቨርሲቲ በተዘጋጀው ፕሮግራም ላይ ሰይፉ ፋንታሁን ለተማሪዎች ይዞ የሄደው ሰርፕራይዝ አነጋጋሪ ሆኗል። በዝርዝር የምናየው ይሆናል። እንዴት ቆያችሁ የዲላይት ቤተሰቦች? እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰስን ወደ እናንተ እናደርሳለን። ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ በማድረግ ድጋፋችሁን አሳዩን። ሀሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩ። ብዙዎቻችን የምንወደው በርካታ አድናቂዎች ያሉት በበጎ ስራዎቹም ጭምር የሚታወቀው ከቴሌቪዥን እስከ ሬዲዮ ድረስ በርካታ ስራዎችን በማከናወን ለብዙ ዓመታት የቆየው ሰይፉ ፋንታሁን በአዲስ አበባ ትዝታና ልምዱን እንዲያጋራ ተጋባዥ እንግዳ ሆኖ ነበር። በስፍራውም በርካታ ተማሪዎች፣ የዩኒቨርሲቲው አካላት ሰይፉን ሲከታተሉት ቆይተው ነበር። እንግዲህ ፕሮግራሙ ከተከናወነ በኋላ ሰይፉ ያልተጠበቀ ስጦታ ለተማሪዎች አበርክቷል። ለዘንድሮ ተመራቂ ተማሪዎች በሙሉ 25 ሙሉ የሱፍ ልብስ በስጦታ መልክ እንዳበረከተ ተገልጿል። ይህ አይነቱ በጎ ተግባር ለሰይፉ ፋንታሁን የመጀመሪያ ሳይሆን ለባለፉት 9 ተከታታይ ዓመታት በየዓመቱ ለ40 ተማሪዎች የሱፍ ልብስ ሲያበረክት መቆየቱን እንዲሁም ተነግሯል። በኢኮኖሚ አቅማቸው ደካማ የሆኑ ተማሪዎች በምረቃ ቀናቸው ደስተኛ ሆነው እንዲያሳልፉ ትልቅ እገዛ ያደረገ እንደሚገኝ ነው መረጃ የሚጠቁመው። ሰይፉ በጣም ሊነገርለት የሚገባ ሊመሰገን የሚገባ ለብዙ ሰዎች መልካምነት አርአያ ተደርጎ ሊወሰድ የሚችል ሰው ስለሆነ ይህንን በጎ ስራውን ዘንድሮም ደግሞታል። በቲክቶክ በኩል በጣም በርካታ ተከታዮችን ማፍራት ችላ በመጨረሻ ህይወቷ ስለተቀጠፈው ወጣት እንንገራችሁ። ከ800 ሺህ በላይ ተከታዮችን ማፍራት ችላ በርካታ ስራዎችን እየሰራች ያለች ወጣት በድንገት ራሷን ማጥፋቷ አነጋጋሪ ሆኗል። ታዲያ ወጣቷ ምንድን ነው ያገጠማት? ለምን ይሆን ራሷን ያጠፋችው የሚለውን በጣም አስገራሚና አሳዛኝ ክስተት ታሪክ ነው የምንመለከተው። እንግዲህ ወጣቷ ቦኒ ተብላ ነው የምትጠራው። በአፋን ኦሮሞ ቋንቋ ብዙ ቪዲዮዎችን በቲክቶክ ላይ ትለቃለች። ብዙ ተከታዮችንም ማፍራት ችላለች። እንዲሁም በዚሁ በቲክቶክ በኩል የግሏንም ቢዝነስ ሚዲያው ላይ በማምጣት በማስተዋወቅ በርካታ ደንበኞች ያገኘችና ህይወቷን እየመራች የምትገኝ ሴት ነበረች። ማህበራዊ ሚዲያ ላይ ከመምጣቷ በፊት ያሳለፈችው የህይወት መስመሮቿ የራሷ ፈተናዎች እንደሚያጋጥሟት እንደሚኖሯት ግልጽ ነው። ይህንን ሁሉ ችግር ለመቅረፍ ህይወቷንም ለመለወጥ ደግሞ እንደ አንድ አማራጭ አድርጋ የተወሰደችው ማህበራዊ ሚዲያን ነበር። ምክንያቱም ማህበራዊ ሚዲያ በርካታ ሰዎችን ህይወታቸውን የሚቀይር በአንድ ጊዜ ከታችኛው የህይወት ወለል አንስቶ ከፍ ወዳለ ጥሩ የሚባል ገቢ ሊያሸጋግር የሚችል አማራጭ እየሆነ በመምጣቱ ይህንን አማራጭ ለመጠቀም ነው እንግዲህ ይህንን ፕላትፎርም የተጠቀመችው። በነገራችን ላይ ቦኒ ባለትዳር እንደሆነች በቪዲዮዎችና በተለያዩ ፎቶ ለመረዳት ችለናል። ህይወቷ ከማለፉ ቀደም ባሉ ሰዓታቱ ውስጥ አንድ ነገር አድርጋ ነበር። በዚሁ በቲክቶክ ገጿ ላይ በሚሊዮን የሚቆጠር ተመልካችን ለማግኘት የቻለ 2 ቪዲዮዎችን ለቃ ነበረ። እነዚህ ቪዲዮዎች ላይ ታለቅሳለች፣ እንባዋን ታረግፋለች። በጣም የሚያሳዝኑ ቃላትን እየተጠቀመች ነው የምታወራው። ልሰናበታችሁ፣ ቦታውን ልልቀቅላችሁ፣ እስከዛሬ ላስቀየማችሁ ይቅርታ አድርጉልኝ እያለች የሚያሳዝን ቃላትን ትናገር ነበር። ራሷን ለማጥፋት እንደ ዋነኛ ምክንያት የተቀመጡ ነገሮች በምትለቃቸው ቪዲዮዎች ላይ በሚሰጧት ኮመንት ምክንያት እንደሆነ መረጃዎች ይናገራሉ። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታን ተመኘን።